መጽሐፍ ቅዱስ ለነገሩ መቼ ተጻፈ? በማንስ ተጻፈ? እንዴትስ ተጻፈ? የመጀመሪያው መጽሐፍ ቅዱስስ የትኛው መጽሐፍ ቅዱስ ነው? መጽሐፍ ቅዱስ ከተጻፈ ስንት ዓመታትን አስቆጥሯል? መጽሐፍ ቅዱስ የተጻፈበት ዓላማስ ምንድን ነው? መጽሐፍ ቅዱስ በአንድ ሀገርና በአንድ ቦታ ነው ወይስ የተጻፈው? ወይስ በተለያዩ የዓለማችን የሀገር ክፍሎችን የተጻፈው? የሚሉትን ደግሞ ዛሬ በትምህርታችን የምንመለከት ይሆናል። ሰላም እግዚአብሔር ባለንበት ከሁላችን ጋር ይሁን። ሐዋሪ ሚዲያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳጆች ሆይ እንደምናችሁ፣ እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ከሁላችሁ ጋር ይሁን እያን ሰብስክራይብ ማድረግ እንዳትረሱ። ሐዋሪ ሚዲያችን ነው። ከዚህ በፊት በነበረን የመጽሐፍ ቅዱስ ጥናት መሰረት ወይም በአንደኛው ክፍል በክፍል 1 በነበረን ቆይታ መጽሐፍ ቅዱስ ማለት ምን ማለት እንደሆነ የብሉይ ኪዳንና የሐዲስ ኪዳን ቅዱሳት መጽሐፍቶችን እና ይህን የመሳሰሉትን ተመልክተናል። መጽሐፍ ቅዱስ መቼና እንዴት እንደተጻፈ ደግሞ በአሁን የምንመለከት ይሆናል። እሺ እንቀጥላለን። ያለፈውን ክፍለ ጊዜ ለማስታወስ ያህል መጽሐፍ ቅዱስን ሁለት ትላልቅ ቦታ ክፍል እንመለከታለን ብለን ነበር። እነዚህ ክፍላት ምን ይባላሉ? በጣም ጥሩ። ብሉይ ኪዳንና ሐዲስ ኪዳን። የብሉይ ኪዳን መጽሐፍት 46 መጽሐፍት ሲሆኑ የሐዲስ ኪዳን መጽሐፍት ደግሞ 35 መጽሐፍቶች ናቸው። የሐዲስ ኪዳንና የብሉይ ኪዳንን ነገር ስናነሳ ብሉይ ኪዳን ጥላ እንደሆነ፣ አዲስ ኪዳን ደግሞ አማናዊ እንደሆነ በእነዚያ ክፍላቶች ውስጥ ተመልክተናል። ወደ ዛሬው የትምህርታችን አበይ ክፍልና ርዕስ እንግባ። መጽሐፍ ቅዱስ መቼና በነማን ተጻፈ የሚለውን እንመለከታለን። መጀመሪያስ የተጻፈው መጽሐፍ ቅዱስንም ደግሞ በዚሁ እናነሳለን። መጽሐፍ ቅዱስ የተጻፈው ከ1400 ቅድመ ልደተ ክርስቶስ እስከ 400 ዓመተ ምህረት የተጻፈ ነው። ሁለቱ ኪዳናት ማለትም ብሉይ ኪዳንና ሐዲስ ኪዳን በእነዚህ ክፍለ ጊዜያቶች የተጻፉ ናቸው። በአጠቃላይ መጽሐፍ ቅዱስ ተጽፎ ያለቀው ማለት ነው በሐዲስ ኪዳንና ብሉይ ኪዳን የሁለቱም ክፍላት ከ4000 ዓመታት በላይ ያስቆጠረ መጽሐፍ ነው። በዚህም መሰረት እንደ መጽሐፍ ቅዱስ በዓለማችን ረጅም ዕድሜን ያስቆጠረ መጽሐፍ እንደሌለ የቅዱሳት መጽሐፍት ጥናት እንዲሁም ደግሞ የመጽሐፍት ምርምር የሚደረጉባቸው የተለያዩ ምርምሮች ይህንን እውነት ይመሰክራሉ። ታዲያ እኛም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት መሰረት ቅድሚያ የተጻፈ ወይም መጀመሪያ የተጻፈው መጽሐፍ መነሻ በማድረግ እንቀጥላለን። በዚህ መሰረት የሐዲስ ኪዳን መጽሐፍት ከ45 እስከ 100ኛው ቅድመ ልደተ ክርስቶስ ከ45 እስከ 100 ዓመተ ምህረት እንደተጻፉ ይነገርላቸዋል። የሐዲስ ኪዳን መጽሐፍት ማለት ነው። ስለ ብሉይ ኪዳን መጽሐፍት ስንናገር በ1446 ቅድመ ልደተ ክርስቶስ ገደማ ተጽፏል ብለን እናገራለን። በዚህ መሰረት መጀመሪያ የተጻፈው መጽሐፍ መጽሐፈ ሄኖክ ተብሎ የሚጠራ መጽሐፍ ነው። በ3843 ቅድመ ልደተ ክርስቶስ እስራኤላውያን ከግብፅ ወጡ። በዚህም ጊዜ መጽሐፈ ኦሪት ተጽፏል ወይ ደግሞ የኦሪት መጽሐፍ ተጽፏል። በመቀጠል በ4407 ቅድመ ልደተ ክርስቶስ ደግሞ ሳኦል ሞቶ ዳዊት ነገሰ። ሳኦል ሞቶ ዳዊት በነገሰበት በዚህን ጊዜ ደግሞ መዝሙረ ዳዊት ተጽፏል። በ4481 ቅድመ ልደተ ክርስቶስ ደግሞ መጽሐፈ ነገሥት ተጽፏል። ስለ መጽሐፈ ነገሥት ስናገር መጽሐፈ ነገሥት ቀዳማዊ፣ መጽሐፈ ነገሥት ካልዕ፣ መጽሐፈ ሳሙኤል ቀዳማዊ፣ መጽሐፈ ሳሙኤል ካልዕ፣ እነዚህ መጽሐፍት 40ቱ ብሔራነ ነገሥት ተብለው የሚጠሩ መጽሐፍት ናቸው ማለት ነው። ታዲያ በቅድመ ተከተል ሂደቱን ይዘን ስንሄድ መጀመሪያ የተጻፈው መጽሐፍ መጽሐፈ ሄኖክ ሲሆን ሁለተኛ ደረጃ በሁለተኛነት የተጻፈው መጽሐፍ ደግሞ መጽሐፈ ኢዮብ ነው። ከመጽሐፈ ሄኖክ ከመጽሐፈ ኢዮብ ቀጥሎ ያሉ መጽሐፍት ደግሞ የሕግ ቶራ የሙሴ መጽሐፍቶች ናቸው። እነዚህ የሙሴ መጽሐፍቶች የተጻፉት በአብዛኞቹ
በግብፅ በአፍሪካ ምድር ውስጥ ናቸው ማለት ነው። በሲና በረሃ ጊዜ በዛ አካባቢ እንደተጻፉ የነዚህ መጽሐፍቶች ጥናት ማስረጃዎች ናቸው ማለት ነው። በመቀጠል መጽሐፍ ቅዱስ በማና እንዴት ተጻፈ ወደሚለው ደግሞ ሐሳብ እንሄዳለን። መጽሐፍ ቅዱስ በማን ተጻፈ ስንል እግዚአብሔር በመረጣቸው ሰዎች መጽሐፍ ቅዱስ ተጽፏል። ከነቢያት መካከልም ሆነው ከሐዋርያት መካከል እግዚአብሔር በመረጣቸውና በለያቸው ባከበራቸው ሰዎች ከ40 በላይ በሆኑ ሰዎች ተጽፎ ይገኛል መጽሐፍ ቅዱስ ማለት ነው። ስለ ሐዲስ ኪዳን መጽሐፍትም ስንናገር እንዲሁ እግዚአብሔር በመረጣቸውና በለያቸው መሰረት ብለን ነው። ለምሳሌ ቅዱስ ማቴዎስን ከቀራጭነት እንደለየ እንዲሁም ደግሞ ቅዱስ ሕዝቅያስን ከካህን ትንቢተ ሕዝቅያስ ምዕራፍ 1 ቁጥር 3 ላይ እንዲሁም ደግሞ ጴጥሮስና ዮሐንስን ከአሳ አጥማጅነት እንደጠራ የማቴዎስ ወንጌል ምዕራፍ 4 ቁጥር 18 እስከ 22 ላይ እናገኛለን። ሉቃስን ደግሞ ከሕክምና እንደጠራ ቆላስይስ 4:4 ላይ ተጠቅሶ እናገኛለን። በዚህ መሰረት መጽሐፍ ቅዱስ ከተለያዩ ቦታዎች በመጡ እና በተለዩ እግዚአብሔር በመረጣችሁ ሰዎች እንደተጻፈ እናውቃለን ማለት ነው። ይህ ማለት መጽሐፍ ቅዱስ በማን ተጻፈ በሚለው ሐሳብ መሰረት ማለት ነው። እነዚህ ከአሳ አጥማጅነት የተጠሩትን ስናነሳ መሳገረ አሳ አስጋሪያን ነበሩ። ታዲያ ጌታችን ኢየሱስ ክርስቶስ ወደ እነርሱ ቀርቦ ይከተሉ ዘንድ ባደረገው ጥሪ መሰረት እርሱን ተከትለውታል። ለምሳሌ ቅዱስ ዮሐንስን ስንመለከት አባቱን ትቶ ተከትሏል። አባቱን ትቶ መከተሉን ቅዱስ ጎርጎርዮስ ሲያነሳ እንደዚህ ይላል፣ የነዚህን የሁለቱን ደቀ መዛሙርት መታዘዝ ተመልከቱ ይላል። አባታቸውን ትተው ተከትለዋልና። አባት ትቶ የመከተሉን ነገር ስናነሳ አክብር መከዋ አቡከ ይሌለ፣ ለምንስ አባታቸውን ትቶ ሲከተላቸው ዝም አሉት የሚለውን ነገር ደግሞ በዚህ ጋር ያይዘን ስንመለከት አይ ከፍቅረ ቢስ ፍቅረ እግዚአብሔር ይበልጣልና፣ ማለትም ከሰው ፍቅር የእግዚአብሔር ፍቅር ይበልጣልና እግዚአብሔር ጌታን ተከትለውታል ማለት ነው። እዚህ ጋር የምንመለከተው ቅዱስ ዮሐንስ አፈወርቅ የቤተክርስቲያናችን አባት ስለዚህ ደቀ መዛሙርት መታዘዝ ሲያነሳ አስቀድሞ የማያውቁት ግብር ይላል። ማለት ቀድሞ ወደ ማያውቁት ስራ አዲስ ስራ ነው እየገቡ ያሉት። ምክንያቱም የሚያውቁት አሳን ማጥመድ ነበረ። እዚህ ላይ ደግሞ የተጠሩት ሰዎችን ማጥመድ ነው። ምን ማለት ነው? ዓለምን እንደ ባህር ተጠቅመው ወንጌልን እንደ መረብ ተጠቅመው ሰዎችን ደግሞ እንደ አሳ ተጠቅመው ለክርስቶስ ማርኮ ለማምጣት ስለሆነ ይህ አዲስ ግብር ነው። ስለዚህ ለአዲስ ግብር ለዚህ ለአዲስ ስራ ሲጣጩ ወደኋላ አላሉም፣ አላጉረመረሙም ማለት ነው። በቅንነት ታዘዋል። ለማያውቁት አዲስ ስራ በቅንነት መታዘዝ የነሱ ትልቅ በረከትን የሚያሳይ ነው ማለት ነው፣ እኛ እነሱን ለምንከተለው። ስለዚህ መጽሐፍ ቅዱስ በማን ተጻፈ ለሚለው ጠቅለል ስናደርገው እግዚአብሔር በመረጣቸው ሰዎች አማካኝነት ብለን እናገራለን ማለት ነው። እነዚህ እግዚአብሔር የመረጣቸው ሰዎች ከራሳቸው አቅንተው ከራሳቸው አምጥተው ከራሳቸው ያመጡት ነገር አይደለም፣ እግዚአብሔር ያቀበላቸውን ነው። ለዚህ ነው ተናገር በከንፈሬ ተቀመጥ በወንበሬ እንዲል እግዚአብሔር መርጦ አናገራቸው እንጂ። ስለዚህ ደግሞ ምስክርነቱ የእግዚአብሔር ቃል እንዲህ ሲል ወደ ነቢዩ መጣ ይላል። የማ ቃል ነው? ቃሉ የእግዚአብሔር ቃል ነው። ከዚህ በፊት በነበረን ትምህርት ክፍለ ጊዜ ላይ ተመልክተነዋል። ቃሉ የእግዚአብሔር ቃል ስለሆነ ይህ የእግዚአብሔር ቃል ደግሞ ወደ ነቢዩ መጣ። ስለዚህ ከእግዚአብሔር ዘንድ ነው የተናገሩት። ቅዱስ ማቴዎስ ስለዚህ ጉዳይ ሲናገር በነቢይ ከጌታ ዘንድ የተነገረው ይላል። ከማን ነው? በነቢይ። በማን? በነቢይ። ከማን? ከጌታ ዘንድ የተነገረ። ስለዚህ በነቢይ ከጌታ ዘንድ የተነገረ ብሎ ራሱ ቅዱስ መጽሐፍ ይነግረናል። ይህ ማለት ከራሳቸው እንዳላመጡ ከራሳቸው እንዳላቀኑ ያናግራል ማለት ነው። ይህ መሆኑ ለምን አስፈለገ ሲባል ወይ ደግሞ በእግዚአብሔር መመረጣቸውና እስትንፋሰ እግዚአብሔር መሆኑና ራሱ መንፈስ ቅዱስ በእነርሱ ላይ ማደሩ ለምን አስፈለገ ሲባል አንድ ወጥ የሆነ ነገር እንዲጽፉ ነው። እንዳስቀደምነው አስቀድመን እንደተናገርን ሙሴ በሲና ሆኖ ወይ ደግሞ በአፍሪካ ምድር ሆኖ መጽሐፉ ሲጽፍ፣ አንዱ ደግሞ በእስያ ሆኖ ሲጽፍ፣ አንዱ ደግሞ በአውሮፓ ክፍሎች ውስጥ ሆኖ ሲጽፍ የተለያየ ሐሳብ አይደለም፣ አንድ የሆነ ሐሳብ ነው። ይህ አንድ እንዲሆን የሚያደርገው ደግሞ የእግዚአብሔር መንፈስ ስለሆነ ነው።
ታዲያ እግዚአብሔር መንፈስ እንደለያቸው እግዚአብሔር መንፈስ እንደመረጣቸው ሁሉ እንዲሁም ደግሞ የእግዚአብሔር መንፈስ አጽፏቸዋል ማለት ነው። ስለዚህ በእግዚአብሔር መንፈስ ተነሳስተው ጻፉት እንዲል ቅዱሱ መጽሐፋችን ማለት ነው። በመቀጠል የምንመለከተው የመጽሐፍ ቅዱስ ክፍሎችና ምዕራፎችን ነው። መጽሐፍ ቅዱስ በክፍልና በምዕራፍ የተከፈለበትን ሂደት በዚህ ትምህርተ ክፍለ ጊዜ ለማንኛውም ሰው የሚሆን ቀለል ያለ ትምህርት ነው። ምን ማለት ነው? የቤተክርስቲያን ትምህርት ቀለል የሚሉ ናቸው ለማለት ሳይሆን ማንም ሰው በጥቂቱ ሊረዳ በሚችልበት መንገድ እናቀርባለን። በጊዜ ሂደት ደግሞ ከፍ እያደረግን የምንሄድ ይሆናል ማለት ነው። ይህ ሐዋሪ ሚዲያችን ነው። ሰብስክራይብ ማድረግ እንዳትረሱ። ወደ ክፍላችን እንቀጥል። ምንድን ያነሳነው ሐሳብ? የመጽሐፍ ቅዱስ ምዕራፍና ቁጥር። መጽሐፍ ቅዱስን በምዕራፍና በቁጥር የመክፈሉ ሂደት የተጀመረው መቼ እንደሆነ ዓመተ ምሕረቱን ጠቅሳለን። በ15ኛው መቶ ክፍለ ዘመን በእንግሊዝ እንደተጀመረ ይነገራል። አስቀድመን እንደተናገርን መጽሐፍ ቅዱስ በአንድ ጊዜ ተሰብስቦ አንድ ቦታ የተቀመጠ መጽሐፍ እንዳልሆነ ተመልክተናል። በጊዜ ሂደት ውስጥ እንደተጻፈና አንድ ላይ እንደተሰበሰበ ተመልክተናል። ይህ እንደመሆኑ መሰረት በምዕራፍና በቁጥርም ደግሞ ከ13ኛው መቶ ክፍለ ዘመን እና በ15ኛው መቶ ክፍለ ዘመን በፈረንሳይና በእንግሊዝ የተደረገ ነገር እንደሆነ እናነሳለን። ሐዋርያት በቁጥርና በምዕራፍ ሰፍረው ባያስቀምጡም ነገር ግን የቤተ ክርስቲያን አባቶች በምዕራፍና በቁጥር ሰፍረው በእነዚህ ዓመተ ምሕረት አስቀምጧል ማለት ነው። በምዕራፍ የመክፈሉ በ13ኛው መቶ ክፍለ ዘመን፣ በቁጥር የመክፈሉ ደግሞ በ15ኛው መቶ ክፍለ ዘመን ላይ ተጠቅሶ እናገኛለን። ይህ የመጽሐፍ ቅዱስ ጥናት ነው። በዚህ መሰረት የነዚህን የምዕራፍና የቁጥሩን ጉዳይ በዚህ እናነሳለን። ለምን በምዕራፍና በቁጥር መክፈል አስፈለገ? የሰው ልጅ ደካማ ፍጥረት ስለሆነ በቀላሉ ማወቅና መረዳት እንዲችል መለየት እንዲችል የትና በምን ስፍራ እንደተቀመጠ ማወቅ እንዲችል ለማውጣት ለመወጣጫ እንዲመቸው ተደርጎ የተቀመጠ ክፍል ነው። በእያንዳንዱ ክፍልና ርዕስም በራሴ በግርጌ የተጻፉ ቃላቶች በተለይ አሁን በሚታተሙ መጽሐፍቶች ላይ እናገኛለን። ይህም በጊዜ ሂደት ውስጥ እየተጨመረበት ያለ ነው። ይህ መሆኑ ሰዎች በጥቂቱ እንዲረዱት በስፋት እንዲረዱት የሚያደርጋቸው ነገር ነው ማለት ነው። ይህ የመጽሐፍ ቅዱስ ትምህርታችን ነው። ይቀጥላል።